ዋትስአፕ ኤቨሪባዲ ሜሎዲያንስ ዲጄ ማይኮ ኢትዮጵያ ፋሚሊ ቀውጥ ያንስ ሀገር ውስጥ ከሀገር ውጭ ምላላችሁ በሙሉ ኢትዮጵያ ነው። በተለይ ኢትዮጵያኖች በተለይ ስደት በተለይ የተለያየ ሀገር ሆናችሁ ዲጄ ማይኮ ፋሚሊ ሆናችሁ በሙሉ መልካም የኢትዮጵያ አዲስ አመት ይዛችሁ እያልኩኝ ማለት ነው። እየመጣ ነው አዲስ አመት ስመጣ ሁሉም ሰው አዲስ ነገር አዲስ ተስፋ አዲስ ወኔ አዲስ ተስፋ ይዞ ፕላን ያደርጋል እቅድ ያወጣልና ዛሬ አራት ገራም ስጦታዎችን አዘጋጅቼላችኋለሁ። ምንድነው ስጦታው? የእጅ ሰዓት ነው። የእጅ ሰዓት ተመሳሳይ ብራንድ ሆኖ የእጅ ሰዓት የተለያዩ ሰዓቶች ናቸው። አንደኛው ይሄ ነው። አይታያችሁም? ይህ ሰዓት ነው አንደኛው የወጣ ይህ ሰዓት የወጣ ማለት ነው ይረከባል። አንደኛው የወጣ የወንድ ሰዓት ነው። የስ ይሄ አንደኛ ነው። ሁለተኛ የወጣው ከውጭ ሰዓት ነው የምሰጣቸው። ከውጭ ሰዓት ማለት ነው። ሶስተኛ ላይ ወጣው አጅሮ ወይ አጅራ ይህ ሰዓት ነው። ሶስተኛ ላይ ወጣው የወጣች የወንድ ከሆነ ሴት ከደረሳት ማለት ነው ከፈለገችው ትሸጥ ወይ የፈለገችውን ታሪክ። አራተኛ ላይ ወጣ ምልክቱ ያዙ እንዳይቀላቀልብኝ ወይ ጋይስ ነው። ምንድነው ታርጉ? ቀለል ያለ ጥያቄ እኔ ሰው ላይ ከበድ ያሉትን ጥያቄዎች አልጠይቃችሁም። ምንድነው የምታደርጉ? አዲስ አመት እየመጣ ነው። አዲስ አመት ሲመጣ ሁሉም ሰው ያቅዳል እና ቶፕ ፎር ቤስት ግን ላይፍ ስቶሪ መልክ ማለት ነው። እንደዚህ በኢትዮጵያ 2018 እንደዚህ ነበርኩ። ከዛ 2019 አዲስ አመት ይሄን ለማድረግ ቁጥጠኛው ምናምን ብላችሁ አንድ ደቂቃ ቪዲዮ አጠር ምጥር ብዙ መልእክት አላት። አጠር ምጥን ብላ ብዙ መልእክት አላት። ህዝቡ ሌላ ሰውን የሚያስተምር ለምን ያ ቪዲዮ አሸናፊ ከሆነ በኔ ፔጅ ይፖስታል። በሁሉም ፔጆች ይፖስታሉ ማለት ነው። በኢንስታግራም፣ በሊንክዲን፣ በፌስቡክ ፔጅ፣ በኢንስታግራም፣ በትዊተር፣ በስናፕቻት ይፖስታል። ስለዚህ በቲክቶክም አንደኛ ይፖስታል። ምን ለማድረግ ፈልጋችኋል? እንድታደርጉ ፈለግኩ መሰላችሁ? የአማርኛ እየጠፋብኝ ጭራሽ። ምን ታደርጋላችሁ ማለት ነው? በቃ አንድ ደቂቃ ያልበለጠ ምርጥ ስቶሪ በተለይ ተማሪዎች እንደዚህ 2018 የኢትዮጵያን አቆጣጠር እንደዚህ ነበር። አሁን ደግሞ የተሻለ ነገር በ2019 ይሄን በቃ ሌላ ሰውን የሚያስተምር የራሳችሁ ስቶሪ ፋብሪኬት ማድረግ የለባችሁ። ማለት የሌለውን ውሸት ጨምራችሁ ሳይሆን ያለው የነበረውን ስቶሪያችሁን ሪል ስቶሪ በአንድ ደቂቃ የመግለጽ ነው። ከዛ ትወስዳላችሁ ማለት ነው። ቀጥታ ነው የምልክላችሁ በፖስት በምን እንደምንም እናንተ ጋር እንድደርስ ነው የሚያደርገው። በ2019 ኢትዮጵያ አዲሱ አመት ይህ ሰዓት ካሸነፋችሁ ወደ እናንተ ይሄዳል ማለት ነው። አንደኛ ለወጣ ይሄ፣ ሁለተኛ የመጨረሻው ይሄ ጋይስ። ይሄ አራት ሰዓቶች ናቸው። ቆንጆ ሰዓቶች ናቸው። እኔ በጣም ተመችቶኛል። አንዱን እንደውም እጠቀማለሁ። በጣም ቆንጆ ሰዓት ነው። ድንጋዩ አስተማማኝ፣ ሁሉም ነገር ደስ ይላል በቃ። እና ጥሩ ስቶሪ ላኩልኝ፣ በኢንቦክስ ላኩልኝ። መቼ ነው የሚያበቃው መሰላችሁ? ናሴ አጋማሽ እስከ ናሴ 20 ልትልኩ ትችላላችሁ። ከዛ በኋላ ተቀባይነት አይኖርም። ጉድ ላክ፣ መልካም እድል። አዲሱ አመት እየመጣ ነው። ሁላችሁም ባላችሁበት ሰላም፣ ጤና፣ ፍቅር ይስጣችሁ። ዲጄ ማይኮ ኢትዮጵያ ሁላችሁ በሰላም እንድትኖሩ ተፈቃቅራችሁ ተስማምታችሁ ቡና አብራችሁ እየጠጣችሁ ጎረቤት ተጠራርቶ አብሮ ጥሩ ነገር የሚወጋበት ጥሩ ነገር የሚያወራበት አመት ያርግላችሁ እያልኩኝ ዲጄ ማይኮ ኢትዮጵያ ኢንተርናሽናል መልካም ምኞቱን ይገልጻ። ከኦፕን አድቫንስ አዲስ አመት ገና እኮ ነው፣ ግን እየሸተተ ነው ጋይስ። አዲስ አመት እየሸተተ ነው።
ካደረሳችሁ አዲሱ አመት የሰላም የጤና የፍቅር ይሁንላችሁ ይላል ዲጄ ማይኮ ኢትዮጵያ ኢንተርናሽናል። ዋግዋን ያማ ዳንስ የለም ዛሬ ቁጭ ብለናል ወንበር ላይ ኢትዮጵያ ኢትዮጵያ ይሸቶናል።